أن النبي صلى الله عليه وسلم نبي صلى الله عليه وسلم بعد مرجعه من غزوة بني مختلق يتبالو غزوة لاي نبي صلى الله عليه وسلم يعني غزوة واتو سيملسو يتكسته هنا الله سبحانه وتعالى لحكمه لتبابه ለሰው ልጆች መፈተኛ እንዲሆን እንዲሁም ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም ደረጃቸው ከፍ የሚልበት ሰሃቦችን ደረጃቸው ከፍ የሚልበትን ትልቅ የሆነ ክስተትን ተከሰተ ከበኒ غزوة በኒ ሙስጠሊቅ ሲመለሱ كانت معه عائشة رضي الله عنها عائشة رضي الله عنها النبي صلى الله عليه وسلم ባለቤት ከሳቸው ጋር ነበረች ያን غزوة ነብዩ ሰለላሁ ዐለይሂ ወሰለም የሆነ ዘመቻ በሚወጡ ሰዓት በጣም ብዙ ጊዜ የሚቆዩ ከሆነ ባለቤቶቻቸውን እጣ ያስጥሏቸውና ይዟቸው ይሄዱ ነበር ማለት ነው። ምክንያቱም እዛ ቦታ ላይ አንዳንድ ሴቶች ኺድማ ያደርጋሉ፣ ብዙ ነገር ይካደማሉ፣ ብዙ ነገር ያቀርባሉ። ይሄንን ነብዩ ሰለላሁ ዐለይሂ ወሰለም ሲወጡ ባለቤቶቻቸውን እጣ አስጥለው ይወጡ ነበር። ይህ ገዝባ በሚደርስ ሰዓት እጣ ተጣጣለና አይሻ እኔ ላይ ደረሰ፣ እኔ ላይ ወጣ ያ እጣ አለች። ከነብዩ ሰለላሁ ዐለይሂ ወሰለም ጋር እዚህ ገዝዋ ላይ ሄጄ ነበር ከሳቸው ጋር በምንመለስበት ሰዓት ብላ ቂሳዋን ትነግራለች። አይሻ ትጠቅሳለች ያንን ቂሳ كانت معهم عائشة رضي الله عنها ولما دنوا من المدينة آذن رسول الله صلى الله عليه وسلم ليلة بالرحيل نبي صلى الله عليه وسلم كذا سملسوا ودا هجراتቸው ወደ መዲና መግባትን ሲቃረቡ መዲና አካባቢ ባሉ ሰዓት ነብዩ ሰለላሁ ዐለይሂ ወሰለም አርፈው ነበር፣ ተቀምጠው ነበር። ያው ረፍት ያደርጋሉ፣ ማታ ያድራሉ፣ ቀን ሲነጋ ተነስተው ጉዞ ይጀምራሉ። በዚህ መልኩ ነው ገዝዋቸው የሚያደርጉ የነበረው፣ በእግራቸው ነው የሚጓዙት። የዛኔ ባረፉበት ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ረፍታቸውን ጨርሰው ወታደሮቹ ወይም ደግሞ ጀይሹ እንዲጓዙ ነብዩ ሰለላሁ ዐለይሂ ወሰለም መልእክት አስተላለፉ ነው። አይሻ فقامت لقضاء شأنها አይሻ የት ወጣ ነበር? ለራሷ ለሐጃው የሰው ልጅ ያለበት ሐጃ ላይ ምን ብላ ራቅ ብላ ሄዳ ነበር። በዛ ሰዓት ነው። በዛ ሰዓት ሄዳ ተመልሳ መጣች። ልክ ተመልሳ ከመጣች በኋላ አንገቷ ላይ ያለውን ሐብል እንደረሳች አስታወሰች። በዛ ሰዓት መጀመሪያ ስትመጣ ከነሱ ጋር ተገናኝታ ነበር። ግን ምንድነው ሐብሏን እንደረሳች ስታስታውስ ሄደች። ተመልሳ ያንን ሐብል ፍለጋ ሄደች። فقامت لقضاء شأنها فمشت حتى جاوزت الجيش ثم أقبلت إلى الرحل ففقدت عقدا لها فرجعت تلتمس في موضع الذي فقدته فيه يعني ሄዳ ተመልሳ ስትመጣ ያንን አንገቷ ላይ የነበረውን ሐብል አጣችውና ተመልሳ ሐብሉን ልትፈልግ ወደዛ ተመልሳ ሄደች አለ። تلتمس في موضع الذي فقدته فيه فرفعوا هودجها والهودج مركب يجعل فوق البعير للمرأة የዛኔ ነብዩ ሰለላሁ ዐለይሂ ወሰለም ወታደሮቹ እንዲጓዙ መልእክት አስተላልፈው ነበር። እሷ ተመልሳ ሄዳለች፣ የለችም እዛ ቦታ ላይ። የዛኔ ደግሞ ሴቶችን የሚሸከሟቸው በሐውደጅ የሚባል ነገር አለ፣ በመሳት ሰረገላ ተብሎ የሚጠራው ማለት ነው። ሰው ነው የሚሸከመው፣ ወይም ደግሞ ሰው ተሸክሞ ይታረዋል፣ ግመሉ ላይ ያስቀምጠውና በዛ ግመል ተሸክመውት ይዘውት ይሄዳሉ ማለት ነው። እሷ ውስጥ ያለች መስሏቸው ምን አደረጉ? ተሸክመዋት ሄዱ። ምን ትላለች አይሻ ስትናገር? የዛኔ እኛ ብዙም ስጋ የነበረን ማንነበርንም፣ በጣም ልጅ ነን፣ እንዲሁም ደግሞ ሰውነታችን ከሲታ ነው። ስለዚህ ውስጥ ላይ እንኖርም አንኖርም ያው ነው ብላ ታስቀምጣለች። እሷ ይሄንን ቂሳ ስታስቀምጥ ስትናገር ማለት ነው። ያንን ተሸክመው ሲያነሷት ውስጧ ትኑር አትኑር አያውቁም፣ ግን አለች ብለው ነው የሚያስቡት። የትም አትሄድም፣ እዛው አለች ብለው ከፍተው ማየውን ካላቸው ሐያ ማለት ነው። እነዛ የሚሸከሙ ሰዎች ተሸክመው ግመኗ ላይ ጭነው ጉዟን ጀመሩ። አይሻ ሐብሏን ልትፈልግ ሄዳለች። فرفعوا حوضجها والحوضج مركب يجعل فوق البعير للمرأة وارتحلوا هدوا ولم يشعروا بخلو الحوضج منها حوضج ማንም እንደሌለበት ባዶ እንደሆነ አላወቁም። لخفة وزنها ያው ሚዛኗ በጣም ትንሽ ስለነበር قالت عائشة رضي الله عنها وكنت جارية حديثة السن ትላለች። حديثة السن የዛኔ እኔ ልጅ ነበርኩኝ፣ ገና ትንሽ ልጅ ነበርኩኝ። ነብዩ ሰለላሁ ዐለይሂ ወሰለም ሲያገባት ግን በ9 ዓመቷ ነው ነብዩ ሰለላሁ ዐለይሂ ወሰለም ያገቧት። የዛኔ ልጅ ነበርኩኝ፣ በዚህ ሰዓት ወደ 14 ዓመቷ ነበር ይላሉ አይሻ። እና የዛኔ ልጅ ነበርኩኝ ትላለች። ይሄንን ልጅ ነበርኩኝ ማለቷ ነው ለሞት ያስቀምጡ
አይ ልጅነቷን እንደዚህ ያደረጋት እንጂ አይሻ ያንን ሐብል በምትፈልግ ሰዓት ብታሳውቅ ለነብዩ ሰለላሁ ዐለይሂ ወሰለም ከጎኗ ባሉ ሰዎች ብትናገር ሐብሌን አጥቼዋለሁ ተመልሼ ልሄድ ነው ብትል ኖሮ ይሄ ቂሳ ባልተከሰተ ነበር ይላሉ። ሁለቴ ነው ሐብሏ የጠፋባት ብለው አህለ ሲራዎች ያስቀምጣሉ። ሁለቴ አይሻ እቺ ይሄ የመጀመሪያው። ሁለተኛው ላይም እንደዛው ገዝዋ በወጡበት ነብዩ ሰለላሁ ዐለይሂ ወሰለም ያንን ሐብል አጣችው። የዛኔ ትንሽ እድሜዋ ገፋ ብሎ ነበር፣ ተለቅ ብላ ነበር። የዛኔ ለነብዩ ሰለላሁ ዐለይሂ ወሰለም አሳወቀች፣ ሐብሏ እንደጠፋበት ተናገረች። ነብዩ ሰለላሁ ዐለይሂ ወሰለም ጀይሹ እንዳይንቀሳቀስ የትም እንዳይሄድ እንዲቆም አዘዙ። ተፈለገ ያ ሐብሉ እዛ ምን ላይ ከግመሉ ስር ተገኘ ማለት ነው። ግመሉ ተቀምጦበት ተገኘ። ይሄንን ማለቷ ለዛ ነው። አይ እኔ ሳላስፈቅድ ዝም ብዬ ሄድ ያመጣዋለሁ ብዬ ያሰብኩት ገና ልጅ ስለነበርኩኝ ነው ብላ አይሻ ታስቀምጣለች ነው። ثم وجدت العقد ያንን ሐብል አገኘችው አለ ሄዳ ከፈለገችው በኋላ بعد ما استمر الجيش ያንን ወታደሮቹን ያንን ጀይሽ ከተጓዙ ከሄዱ በኋላ فمكثت مكانها ظنا منها أنهم سيفقدونها فيرجعون إليها فمكثت مكانها እዛው ቦታው ላይ ተቀመጠች። ይሄ ከብስለቷን እዛው የነበረችበት ቦታ ላይ ተቀመጠች። ምን አስባ ነው እኔን የዛን ሲያጡኝ እዛው ሐውደዱ ሲያጡኝ የነበርንበት ቦታ ተመልሰው ይመጣሉ፣ ስለዚህ እዚህ ቁጭ ይልጠብቃቸው ብላ እዛው ቁጭ ብላ ጠበቀቻቸው። ሌሊት ነው። فيرجعون إليها فغلبتها عينها فنامت እዛው ቁጭ ባለች የጠበቀቻቸው ባለበት ሰዓት ምን አለ ያው ልጅነትም አለ ልጅ ነች። አይኗ አሸነፋትና እዛው ባለችበት እዛው በረሃ ላይ ተኛች ማለት ነው። እንቅልፍ ወሰዳት። وكان الصحابي صفوان بن معطل رضي الله عنه كثير النوم صفوان بن معطل የተባለ ሰሃቢ ነበር እና የሂሳቢ ከባሪው ምንድን ነበር كثير النوم እንቅልፍ በጣም ያበዛ ነበር፣ በጣም ይተኛ ነበር። ብዙ ጊዜ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ዘመቻ ሲወጣ እሱ ኋላ ነበር የሚቀረው። እንደውም ይጠቅማቸው ነበር እንደዚህ ከእንቅልፍም በእንቅልፍ ረጅም ሳትተኛና ተነስቶ ነበር የሚደርስባቸው ማለት ነው። ጥለውት ሄደው እና ከኋላ የጣሉትን ዕቃ ልብሳቸውን የተለያዩ ነገራቶችን ሰብስቦ ይዞላቸው ይመጣ ነበር ሰፍዋን ኢብኑ ሙዓጢል። በዚህ ሰዓት ደግሞ ይሄ ነገር አጋጠመው ነው። وكان الصحابي صفوان بن معطل رضي الله عنه كثير النوم فتخلف عن الجيش የዛኔ ወደ ኋላ ቀርቶ ነበር። ጀይሾች ሄደዋል። ከአይሻም ኋላ ነበር የቀረው ማለት ነው። فلما اصبح لحق بالجيش ልክ በሚነጋ ሰዓት ፀሐዩ ሲነጋ ምን አለ ወታደሮቹን ጀይሹን ለማግኘት መንገዱን ጀመረ። ከዛ በኋላ ፈርዓ ሰዋደ ኢንሳን ናይ ከዛ ከሩቅ ጥቁር የተኛ ሰው ነገር ተመለከተ። فأتاه መጣው ምንድነው ያ ነገር ብሎ ሲጠጋው فإذا هي عائشة رضي الله عنها የዛኔ አይሻ ነበረች እዛ ቦታ ላይ የተኛችው። وكان رآها قبل نزول الحجاب እዚጋ እሷ ምንድን ነበር ያ አይሻ መሆኗን ያወቀው የሂጃብ አያ ከመውረዱ ነብዩ ሰለላሁ ዐለይሂ ወሰለም ሴቶቻቸውን እንዲሸፋፈኑ ከማዘዛቸው በፊት ስላያት ነው ስለሚያውቃት ነው አይሻን እንጂ ከመታጀቧ በኋላ አይቷት አይደለም። ስለዚህ አይሻ መሆኗን አወቀ። ደነገጠ። ነብዩ ሰለላሁ ዐለይሂ ወሰለም ባለቤት እዛ በረሃ ላይ ለብቻዋ ተኝታ በጣም ደነገጠና ግራ ገባው። فعرض بوجهه عنها ወዲያው ይሄንን ሲያይ ነብዩ ሰለላሁ ዐለይሂ ወሰለም ባለቤት እንደሆነ ሲመለከት ወዲያው ዞር አለ። واسترجع አይ ኢና ሊላሂ ወኢና ኢለይሂ ረጂዑን አለ። በጣም አስደንግጦት ማለት ነው። እንዴት ሊሆን ይችላል ይሄ ነገር? فاستيقظت የዛኔ ምን አለች እሷ? فاستيقظت ወዲያው ይሄንን ኢና ሊላሂ ወኢና ኢለይሂ ረጂዑን ሲል ነቃሁኝ አለች። ቢስትርጃዒሂ በዚህ ንግግሩ ይሄንን ሲል ነቃሁኝ። فقالت አይሻ ምን አለች? فخمرت وجهي بجلبابي ልክ ስነቃ እንቅልፍ ላይ ያለችው ልክ ስነቃ ወዲያው ምንድነው ያደረገችው? የመጀመሪያ ስራዋን የያዘችውን የለበሰችውን ጅልባብ ፊቴን ሸፈንኩኝ አለች። ምክንያቱም ሙተሐጅቦች ናቸው፣ ለማንም የሚገለጹ አይደለም። አላህ Subhanahu Wa Ta'ala ያዘዛቸውን በዛው ፊቴን ወዲያው ሸፈንኩኝ ትላለች። فخمرت وجهي بجلبابي ووالله ما يكلمني كلمة ولا سمعت منه كلمة غير استرجاعه ከዛ በኋላ ከሱ ጋር አንድም ንግግር አልተነጋገርንም ትላለች አይሻ። ከሱ አንድንም ቃል አልሰማውም ኢላ استرجاعه غير استرجاعه ኢና ሊላሂ ወኢና ኢለይሂ ራጂዑን የምትለዋን ቃል ብቻ ነው የሰማው። ከዛ ምንም አይነት ንግግር ከሱ ጋር አልተነጋገርንም ትላለች አይሻ ረዲየላሁ ዐንሃ።
فأناخ بعيره حتى ركبته ثم انطلق يقود بها الراحلة ከዛ የያዘውን ግመል ምን አደረገላት ጎንበስ አደረገላት ምንም ንግግር የለም በምልክት ነው ጎንበስ አደረገላት حتى ركبته ከዛ እሷ ግመሉ ላይ ወጣች ثم انطلق يقود بها الراحلة እሱ ከዛ እሷ እዛ ላይ ተቀምጣ እሱ በእግሩ ያንን እየጎተተ ይዟት ሄደ ነው ምክንያቱም እዛ ቦታ ላይ ጥሏት አይሄድም አሁን ባለንበት ሰዓት ኔትወርክ የለም ደውሎ ኑ እንዴት የሚባል ነገር የለም በረሃ ላይ ያለው ጥሏት አይሄድም ለችግር ነው የምትጋለጠው ስለዚህ ያለውን አማራጭ አደረገ ሼኽ አልእስላም ምን ይላል እዚህ ላይ وكان سفرها معه خيرا من ان تبقى ضاعيا ይላል ከሱ ጋር ያንን ጉዞ መሄዷ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጓዟ የተሻለ ነበር እዛ በረሃ ላይ ጠፍታ ከምትቀር ያደረገው ነገር ደግሞ ኸይር ነገር ነው ጥሏት አይሄድም حتى ادركوا الجيش ከዛ እሱ ያንን እየጎተተ እሷ ተጭና ወታደሮቹን እስከሚያገኙ ድረስ ከበሂራ ወደ ዙህር አካባቢ አረፈደ አካባቢ ነው የሚባለው ማለት ነው ያቺ ሰዓት ላይ ማንን አገኘ ከጀይሹ ጋር ተገናኙ ነው አሁን ከዚህ በኋላ ነው ችግር የተፈጠረው በመሃል ሙናፊቆች አሉ የእስልምናን ምን የሚፈልጉ ማጠልሸትን ዲንን ማበላሸትን የሙስሊሞች ስም ማጥፋት የሚፈልጉ ሙተረቢስ ይሆኑ አሉ ነገርን የሚከታተሉ ምን ወሬ አግኝተን ምን ቀዳዳ አግኝተን የትኛውን ቀዳዳ ገብተን እናስፋው የሚሉ የሚጠባበቁ ትንሽ ነገር ካገኙ ውሸት ነው እውነት ነው ብለው ማያስቡ አሉ ነው የትኛውም ዘመን ላይ በዛም ዘመን ላይ ነበሩ ከዛም በኋላ ነበሩ አሁን ያለንበትም ዘመን ላይ አለን ይሄ ነገር ሙስሊሞች ላይ የሆነች ቀዳዳ እየተፈለገ ያንን ቀዳዳ ውሸቱንም እውነቱንም እየተደበላልቀው ለማስፋት የሚሞክሩ ማጥለሸት የሚሞክሩ ግን ምንድነው ሐብሉል ከዲብ ቀሲር እንደሚሉት ዑለማዎች ማለት ነው የውሸት ገመዱ አጭር ነው ትንሽ ሰዓት ያተራምሳል ግራ ያጋባሃል ብዙ ነገር ይፈጥራል ግን ወዲያው መቆረጡ አይቀሬ ነው አንድ ሰው ሰብር ካደረገ ታግሶ ካለፈው ሐቁ ላይ ይደርሳል ማለት ነው ከዚህ በኋላ ችግሩ ተፈጠረ አዩዋቸው እነዛ ሙናፊቆች ولما راى راس النفاق عبد الله ابن ابي ابن سلول تاخر عائشه رضي الله عنها عن الجيش طعن في بيت النبوه الطاهر ልክ አብደላህ ኢብኑ ኡበይ ኢብኑ ሰሉል የተባለው ይህ የሙናፊቆች አለቃ የነበረው ይሄን ነገር ሲመለከት በቃ መግቢያ ያገኘ ማለት ነው ወዲያው ምን አደረገ ወሬ ማንሰራፋት ጀመረ ወሬ ማባዛት ጀመረ ነው የነብዩ ሰለላሁ ዐለይሂ ወሰለም ያ ንጹህ የሆነው ቤታቸው ላይ አይሻ እዛ መጥፎ ፋሂሻ ላይ ዝሙት ላይ ወድቃለች የሚል ነገር ማስተራጨት ጀመረ ነው ይሄን ነገር ሲመለከት ولما قدم المدينه ወደ መዲና ሲመጡ جعل يشيع الإفك في عرض الشريفة العفيفة رضي الله عنها ويذيعه ልክ ወደ መዲና ሲመጡ ይህንን ወሬ ማሰራጨት ጀመረ ማለት ነው አይሻ መንገድ ላይ እንዲያደርገች ይያለ ወሬ ማውራት ጀመረ እሱ ያስወራል ሰዎችን ሰብስቦ ይነግራል እንዲያየው እንዲያደረጉ ብሎ ይነግራል እነዛ የሱ ወታደሮች ደግሞ ወጥተው ወሬውን ይነዙታል ከዛ በኋላ ብዙ ቦታ ይደርሳል ማለት ነው ይህ ወሬ አንዴ ከተወራ አንዴ ከሰው አፍ ከወጣ ረጅም ርቀት ነው የሚጓዘው መዲና ላይ ከመጣ በኋላ ይህንን ወሬ ማሰራጨት ለሰዎች ማባዛት ጀመረ ነው ወይጅማዑሁ ወይፈርቁ ይሰበስበዋል ይበትነዋል እንዲያደርጓል ብዙ ወሬ ማውራት ጀመረ hatta እዛ መዲና ላይ በጣም እስከሚወራ ድረስ ማለት ነው وكانت مقالة عامة المؤمنين ይህን ነገር ሙእሚኖችን ጋር ደረሰ ሰሃቦችን ጋር ደረሰ ግራ ገባቸው ግን አላህ Subhanahu Wa Ta'ala የነሱን ንግግር ምን እንዳሉ ሙእሚኖች ሰሃቦች ይህ ነገር ይህን ወሬ ሲሰሙ የነሱን ንግግር ምን እንደነበር አላህ ሲናገር ማለት سبحانك هذا بهتان عظيم የሚል ንግግር ነበር አላህ Subhanahu Wa Ta'ala ጥራት ይገባል ይህ እኮ ግልጽ የሆነ ትልቅ የሆነ ቅጥፈት ነው ይሉ ነበር ሰሃቦች ማለት ነው ከዚህ ነገር ርቀው لأن ما حدث لم يكن ريبا وإنما امرأة حديثة السن فقدت رفقتها فأحسن إليها الصحابي وعادها إليهم ይህ ነገር እኮ የተከሰተው እኮ የሆነ የሚያጠራጥር የሆነ ሸክ ምንም ዙሪያው ላይ የለም እሷ ምንድነው ከነብዩ ሰለላሁ ዐለይሂ ወሰለም በገዛዋ ወጣች እንቅልፍ በተኛችበት ወይም ደግሞ እዛ ቦታ በሄደችበት ሰሃቦች ጀይሹ ጥሏት ሄደ ከዛ ይህ ሰሃባ አገኛት ለሷ መልካም ነገር ሰራ ወደ ወታደሮቹ አመጣቸው ስለዚህ ይሄ ምንም የሚያጠራጥር ነገርም ያለው ነገር ማለት ነው ብለው ይሄ ነገር ቅጥፈት ነው ብለው እጃቸውን ያነሱ ነበር ነው
وأما عائشة رضي الله عنها لما قدمت المدينة اشتكت من مرض ألم بها عائشة ودنا النبي صلى الله عليه وسلم مدينة ستمتع وديو بتأم كبادي ونن همم تم مجنة فمكثت في بيتها قريبا من شهر عن دور የሚያክል ቤቷ ተቀመጠች ታማ ቤቷ ተቀመጠች ይህንን ወሬ አልሰማችም ማለት ነው አንድ ወር የሚያክል አይሻ ወሬ አልሰማችም ታማ ነበር ከቤቷ አልወጣችም ይህንን ወሬ የሚያደርሳትም ሰው አልነበረም አንድ ወር ሙሉ መዲና ላይ ሲራገብ የነበረ ወሬ ነው ማለት ነው አይሻ እንዲያደረገች ዝሙት ላይ ወደቀች የነቢ ሰለላሁ ዐለይሂ ወሰለም ባለቤት እየተባለ ነው وهي لا تعلم شيئا ما يقال عنها እሷ ስለሷ የሚባለውን ነገር አታውቅም ነበር ነው غير انها فقدت لطف النبي صلى الله عليه وسلم بها اذا مرضت ግን ምንድነው እሷ ያጣችው ምንድነው የነብዩ ሰለላሁ ዐለይሂ ወሰለም እዝነትን ግን አታለች ሌላ ጊዜ ስትታመም የሚያሳያት የነበረው ባህሪያቸውን የነብዩ ሰለላሁ ዐለይሂ ወሰለም ባህሪ ትንሽ ተቀይሮባታል ይህ ነው እንጂ ምንም የምታውቀው ነገር የለም ነው ነብዩ ሰለላሁ ዐለይሂ ወሰለም ጊዜ ስትታመም ያጫውቷት ነበር ሰብር እንድታረግ እኔም ይሏት ነበር እኔም ካንቺ በላይ ታምኛለሁ ይሏት ነበር የተለያየ ነገር ይደግፏት ነበር ስትታመም ግን የዛን ግን አይሻ በታመሳት ውጪ የሚወራ ወሬ አለ ነብዩ ሰለላሁ ዐለይሂ ወሰለም ከባድ የሆነ ጭንቀት ውስጥ ገብተው ነበር ምን ማድረግ እንዳለባቸው ይሄን ሰሃባ ያማክሩ ነበር አላህ Subhanahu Wa Ta'ala ወህዩንም አዘግዩት ነበር ለአንድ ወር የሚያክል ማለት ነው ወይሪቡኒ ያጠራጥረኛል في وجعي اني لا ارى من النبي صلى الله عليه وسلم اللطف الذي كنت ارى منه حين امرض ትላለች አይ ይሄ ነገር ያጠራጠየው ነገር ሸካለ ነብዩ ሰለላሁ ዐለይሂ ወሰለም ሌላ ጊዜ ስታመም የሚያሳዩኝ የሆነ እዝነት አሁን ግን አላሳዩኝም ትላለች انما يدخل فيسلم ነብዩ ሰለላሁ ዐለይሂ ወሰለም ያደርጉት እኔ ላይ ይገባሉ ሰላም ይላሉ ثم يقول لمن عندها እሷ ደላለው ሰው ምን ነበር كيف تيكم اي كيف هذه እሷ እንዴት ነች አይሻ እንዴት ነች እያሉ ጠይቀው ይወጡ ነበር ነው ይሄ ብቻ ነበር የሚያደርጉት ይሄ ነገር ያጠራጥረኝ ጀመር ትላለች ሰዎች ውጪ ላይ በጣም እያወሩ ነው ነብዩ ሰለላሁ ዐለይሂ ወሰለም ተጨንቋል ምን ማድረግ እንዳለባቸው አንዳንድ ሰሃቦችን ያማክራሉ አሊን ኡሳማን በሪራን አማክረዋታል ማለት ነው ዘይነብን አማክረዋል ምንድነው እንዴት ላርግ ምናምን ሲሉ አይ ዘይነብ እኔ ከዚህ ነገር እሷ እኔ ጣሂር እንደሆነች ንጹህ እንደሆነች ነው ማቀው ብላ ራሷን ታጠራ ነበር ነው ኡሳማም እንደዛው እኛ ቤተሰቦች ላይ ምን ኸይር ነገር እንጂ ሸር ነገር አላየንም በሪራም እንደዛ አይነት መልስ ተሰጥ ነበር ያማክሩ ነበር ነብዩ ሰለላሁ ዐለይሂ ወሰለም አይ ለፍታት ወይስ እንዴት ላርግ የሚለው ነገር ማለት ነው ከአላህ Subhanahu Wa Ta'ala ወህይ አልመጣም ሙናፊቆች ደግሞ አዛ ያደረጉ ነው ነብዩ ሰለላሁ ዐለይሂ ወሰለም አሊን ብቻ ሲያማክሩት ምን አለ አሊ ለነብዩ ሰለላሁ ዐለይሂ ወሰለም በጣም አዘነላቸው ከልክ በላይ ተጨንቋል ሙናፊቆች ይሄ ነገር አይተው ወሬውን እየነዙት ነው እንደጉድ ነብዩ ሰለላሁ ዐለይሂ ወሰለም ጭንቀታቸውን አይቶ ለሳቸው ከማዛ የተነሳ ምን አሉ ለም يضيق الله عليك الله سبحانه وتعالى ባንተ ላይ አላጣበበህም ከሷ ሌላ ብዙ ሴቶች አሉ ፍታት የሚለውን ነገር አመላከተው አሊ ረዲየላሁ ዐንሁ አይ እሷን ጠልቷ ወይም ደግሞ እሷ እንደዚህ አድርጋለች ብሎ አምኖ ሳይሆን አሊ ምንድነው የሳቸውን ጭንቀት የሳቸውን ከልክ በላይ እንዲመሆን ሲያይ ይሄንን አመላከቱ ሌሎቹ ግን እኛ አይሻ ላይ ኸይር ነገር እንጂ ምንም ነገር አላየንም ነው ነብዩ ሰለላሁ ዐለይሂ ወሰለም በጣም ከልክ በላይ ሲበረታባቸው አንድ ቀን ሚንበር ላይ ወጡና ይሄንን ሰው ማን ነው አዛው ከልክ በላይ ድንበር አልፎ ቤቴ ድረስ ገብቷል አሉ ማን ነው ከሱ አዛ የሚገላግለኝ ወይም ደግሞ ከሱ አዛ ማን ነው እንዲቆጠም የሚያደርገው ብለው ነብዩ ሰለላሁ ዐለይሂ ወሰለም ሚንበር ላይ ተጣሩ አብዱላህ ኢብኑ በይ ኢብኑ ሰሉል ማለት ነው በጣም አዛ ሲያደርጋቸው ሚንበር ላይ እስከመጣራት ድረስ ነብዩ ሰለላሁ ዐለይሂ ወሰለም ወሬውን እያበዛ ወሬውን እያሰራጨ ከዛ በዛ መሃል አንዱ ሰሃባ ተነሳና እኛ ከኛ ጎሳ ከሆነ እንገድለዋለን ግደሎ ካልከን እንገድለዋለን ከሌላ ጎሳ ደግሞ ከሆነ ደግሞ አንተ የምታዘንን ሁሉ እናደርጋለን ብሎ ተናገረ አንዱም ሰሃባ ተነሳና እንዲህ የምትለው እኮ ካንተ ዘር ስላልሆነ ብሎ በመሃል ሰሃቦችም ከባድ የሆነ ኺላፍ ተፈጠረ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ሚንበር ላይ በቆምበት ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አረጋጓቸው ይሄን ያክል ፊትና ተፈጥሮ ነበር ይሄን ሁሉ ሲከሰት ግን አይሻ ምናትል የምታቀው ጉዳይ የለም አላህ Subhanahu Wa Ta'ala ለሕክማ ለጥበቡ እስከ አሁን እስካለንበትም ድረስ ይህንን ቂሳ ፊትና አድርጎታል ለሰዎች ማለት ነው ለሰዎች ሐቅን የሚያዝና ከሐቅ የመውጣትን ትልቅ የሆነን ባብ በር አድርጎታል አላህ Subhanahu Wa Ta'ala ለሚያውቀው ሕክማ ይህንን ነገር ፈጠረ እንጂ ወዲያው አላህ Subhanahu Wa Ta'ala ወዲያው ይሄ ነገር እንደተከሰተ ወህዩን ማውረድ ይችል ነበር
ግን ብዙ ሒክማ ብዙ ጥበብ ስላለው አላህ ሱብሓነሁ ወተዓላ አንድ ወር ያክል ወህዩን አዘገየ አላወረደም። ወለማ ደኸለ ዐለይሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም አንድ ቀን በሷ ላይ ገቡ። ቃለት እዚህ ጋር ቆርጦታል። ነቢዩ አይሻ በምን እንዳወቀች ቂሳውን ሲናገሩ ትንሽ ወደ ሰውነቴ መለስ ስል ከበሽታዬ ትንሽ ስመለስ ትላለች። አንድ ቀን ወደ ሐጃዬ ወጣውኝ አለች። ከዛ በኋላ አብሯት ያለችው ሙስጣ ተከትላት ሄደች፣ ወደ መጸዳጃ ቤት እንደሚባለው ማለት ነው። ወደዛ ስትወጣ አብራኝ ተከትላኝ ሄደች። ከዛ በኋላ መንገድ ላይ የሆነ ጭቃ ምናምን ነገር ልክ ሲያዳለጣት ሚስጣህ የምትባለው ተዒሰሚህ ሚስጣህ አለች። አይ ሚስጣህ ይጥፋ ማለት ነው፣ ልጇን ማለት ነው። እንዲህ ስትወድቅ አንዳንዴ በድንገት የምትናገረው ነገር እንደዛ ስትናገር አይሻ ደነገጠችና እንዴት ልጅሽን እንዴት እንደዚህ ትሳደቢያለሽ? እንዴት ይጥፋ ብለሽ ዱዓ ታደርጊያለሽ ብላ ስትጠይቃት አልሰማሽም እንዴ ስላንቺ የሚወራውን ነገር? አይ ልጇ ይሄን ነገር እያወራ ስለነበር ማለት ነው። አልሰማሽም እንዴ ይሄን ስላንቺ የሚወራውን ነገር ብላ ነገረቻት። ምንድነው የሚወራው ብላ ጠየቀቻት። ከዛ ያንን ቂሳ እንዲህ እየተባለ ነው አይሻ ይዛን እንዲሰርታለች የሚለው ነገር ለመጀመሪያ ጊዜ የዛን የሰማችው ወዲያው የነበረብኝ ህመም እንዳልነበረብኝ ሆንኩኝ አለች። አንዳንዴ በድንጋጤ የነበረውን ህመም እንዳለ ይጠፋል ማለት ነው። ከዛ የመጀመሪያ የሰራው ስራ ደኸለ ዐለይሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም በሷ ላይ ሲገቡ ይህንን ወሬ ከሰማች በኋላ ምንም አላለችም። ምንድን ያለችው? አታዘኑ ሊ አን አትያ በወየ እናት አባቶቼ ጋር እንዴት ትፈቅድልኛለህ ወይ ብላ አስፈቀደች። ቃለት ምን አለች? ቃለት ዋና ሒነኢዝን የዛን ይህንን የጠየቅኳቸው ለነቢ ሰለላሁ ዐለይሂ ወሰለም ኡሪዱ አን አተየቀነ አልኸበረ ሚን ቂበሊሂማ ከነሱ ማረጋገጥ ፈልጌ ነው። ለነቢ ሰለላሁ ዐለይሂ ወሰለም ምንም ሳትል ሄዳ ከእናት አባቶቿ ማረጋገጥ ፈለገች ማለት ነው። ፈአዚነ ሊ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም የዛኔ ለእኔ የፈቀዱልኝ ትላለች። ፈጂእቱ አበወየ እናት አባቶቼን መጣኋቸው ነው። ፈቁልቱ ሊኡሚ ለእናቴ እንደዚህ አልኳት፣ ያ ኡመታ እናቴ ሆይ ማ የተሐደሱ ናስ ሰዎች ምንድነው ስለኔ የሚያወሩት ብላ ጠየቀቻት። ከአንድ ወር በኋላ ማለት ነው። ፈአኽበረትሃ እናቷም ነገረቻት፣ እንዲህ እየተከሰተ ነው ቢሐዲት ናስ ሰዎች የሚያወሩትን የሰዎች ወሬ ነገረቻት ነው። ፈሽተደል በላው አላ አይሻ ቢጣዕኒሃ ፊ አፋቲሃ አይሻ በላው በጣም በረታባት፣ በጣም ደነገጠች። ያላሰበችው ነገር ሲገጥማት እሷ ላይ ከበዳት ማለት ነው። ይህ የአይሻ ኢዝ አንፈሱ ማ ተምሊኩሁ አልመርአቱ በዕደ ዲኒሃ ዒርዱሃ አለ ፈሁወ ሸረፉሃ ወጀማሉሃ። ምክንያቱም አንድ ሴት እሷ ጋር በጣም ውድ ነገር ከተባለ የአንድ ሴት ከዲኗ በኋላ ትልቅነቷ የሴቷ ትልቅነቷ የሚታወቀው ክብሯ፣ አፋፍነቷ፣ ጥቡቅነቷ ይህ ነው የሴት ልጅ ክብር ብሎ ማለት እና በዚህ ነው የመጡባት። ስለዚህ ይሄ ነገር ደግሞ አንድ ሰው የሚቋቋመው ነገር አይደለም፣ በጣም ከባድ የሆነ ነገር ነው። ቃለት ፈመከስቱ ለይለተይኒ ወየውመን ሁለት ሌሊት ከአንድ ቀን ቁጭ አልኩኝ ቆየሁኝ አለች። ሐታ አስበሕቱ ላ የርቃ ሊ አይ ላ የንቀጢዑ ሊ ደምዓ አይ ምንም እንባ አልተቋረጠኝም። ሁለት ሌሊት ከአንድ ቀን የሚያክል እንባ አልተቋረጠኝም። ዝም ብዬ ቁጭ ብዬ ያለቀስኩኝ አለች። ወላ አክተሒሉ ቢነውሚን ምንም እንቅልፍ የሚባል ነገርም ፊት ለፊቴ ላይ አልመጣም፣ አልተኛሁም ማለት ነው። ሁለት ቀን ሙሉ ላ አናሙ ሚን ሽደት ልሑዝን እንቅልፍ የሚባል ነገር አልተኛሁም ከማዘኔ ብዛት። ወአበወየ በአባት ቤተሰቦቼ ወላጆቼ የዙናኒ አነል ቡካ ፋሊቁ ከቢዲ እናት አባቶቼ ለቅሶ ከማብዛት የተነሳ የውስጥ ቀይም በቃ ጉበቴ ፈልቅቆ እስከሚወጣ እንዲህ ይሆናል ብለው እስከሚጨነቁ ድረስ አለች። በጣም አለቅስ ነበር። ሁለት ሌሊት ሙሉ እያለቀስኩኝ፣ ቀኑን ሙሉ እያለቀስኩኝ፣ እንቅልፍ አልተኛም፣ ይበላ ነገር አትበላም። ይሄን ሁሉ አታ ወላጆቿ እስከሚጨነቁ ድረስ ማለት ነው። ወሚን ዐዚሚ ሃዛ ልኢፍትራ ወልቡህታን በከት ኒሳኡል ሙእሚናት ኒሳኡል ሙእሚናትም እነዛ ሙእሚኖችም ይህን ነገር በጣም ያስለቅሳቸው ያሳዝናቸው ጀመር ነው። ቃለት አይሸቱ ረዲየላሁ ዐንሃ ወበይነማ ሁማ አይ አበዋሃ ጃሊሳኒ ዒንዲ አይ እናት አባቶቼ አንድ ቀን እኔ ዘንድ ቁጭ ባሉበት
ወአና አብኪ እኔ እያለቀስኩኝ استأذنت علي امرأة አንድ ሴት መጣች አስፈቀደች እኔ ላይ من الأنصار فأذنت لها ለሷ ምን አልኳት ፈቀድኩላት فجلست تبكي እሷም አጠገቤ ቁጭ ብላ ታለቅስ ጀመራል وأما نبي محمد صلى الله عليه وسلم محمد صلى الله عليه وسلم ግን فمهموم በጣም ተጨንቋል ጭንቀት ላይ ነው ያሉት ሳኪቱን ምንም አላላትም አይሻ ዝም ነው ያሉት ምክንያቱም ምን ማለት እንዳለባቸው ግራ ገብቷቸው ነው ይሄን ያማክራሉ ይሄን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ግራ ገባቸው ምን ማድረግ እንዳለባቸው ነው لم يكلم احد في شأن الافك አንድንም አላናገሩም في شأن الافك በዚህ ጉዳይ ላይ አላናገሩም ወደ መጨረሻ አካባቢ ማለት ነው فاشتد الكرب عليه بحبس الوحي عنه شهرا لا يوحى اليه في ذلك شيء አንድ ወር ሙሉ ወህይ ከአላህ Subhanahu Wa Ta'ala ወህይ ሳይመጣ መቆየቱ ነብዩ ሰለላሁ ዐለይሂ ወሰለም ላይ በጣም ከበዳቸው ይህ ነገር ማለት ነው አስጨንቋቸዋል فدعا علي بن ابي طالب واسامه بن زيد رضي الله عنهما وهما من اعرف الناس باهل بيته የዛኔ አልይን ያማክሩት ነበር ምን ማድረግ እንዳለብን እንዳሰለፍ ነው እንዲሁም ደግሞ ኡሳማ ኢብኑ ዘይድ የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦችን በጣም ስለሚያውቋቸው እነሱን ያማክሩ ነበር ምን ላድርግ وهما من اعرف الناس باهل بيته يستشيرهما في فراق اهله ልፍታት ወይ እንለያዩ የሚለውን ነገር ይሄን ያቀርብላት ነበር የሰጡት መልስ አሳልፈናል ወሰአለ ጃሪየተ عند عائشه እሷ ዘንድ አይሻ ዘንድ ያለችው ጃሪያ ያቺ አገልጋይ ጠይቀዋታል በሪራ የተባለችውን ማለት ነው فقال يا بريرة هل رأيت فيها شيئا يريبك አንቺ በሪራ ሆይ በዚህ ጉዳይ ላይ የሆነ አይሻ ላይ የሚያጠራጥርሽ ነገር አይተሻል ወይ ብለው ይጠይቋት ነበር ነው እሷም አይሻ ላይ ኸይር ነገር እንጂ ምንም አላየንም ብላ የምትመልሰው وسأل ام المؤمنين زينب بنت جحشንም በዚህ ጉዳይ ጠየቋት ماذا علمت او رأيت ምን አውቀሻል ስለሷ ምን አይተሻል እሷ ላይ የሚለውን ነገር አመላከቱ እሷም ኸይር ነገር እንጂ ምንም ነገር አላመላከተቻቸው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሁሉ ከጭንቀት ነው ነብዩ ሰለላሁ ዐለይሂ ወሰለም ምን ማድረግ እንዳለባቸው ግራ ገብቷል فما عابها احد منهم بشيء ከነዚህ ካመላከቷት ሁሉ ማንንም እሷ ላይ ነው ያቀረበ የለም ማንንም ነው ያቀረበ አልይም እሷ ላይ ነው አቅርቦ ሳይሆን ከነብዩ ሰለላሁ ዐለይሂ ወሰለም ጭንቀት በጣም ከማዘኑ የተነሳ ነው ለነብዩ ሰለላሁ ዐለይሂ ወሰለም ጭንቀታቸው እንዲወገድላቸው ብቻ ነው የተመለከተው እሷን በያ ነገር ጠርጥሮ አይደለም الله سبحانه وتعالى كذا يطبقاቸው ናቸው ሰሃቦች ثم دخل على عائشه وعندها والدها فسلم ثم جلس አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም አይሻ ላይ ገቡ ከሷም ጋር እናት አባቶቿ ነበሩ ማለት ነው ثم جلس በቃ መጨረሻ ላይ እሷን ቀጥታ ሊያናግሯት እሷን ቀጥታ የምታቀውን ነገር የሆነ ነገር እንድትነግሯት መጨረሻ ያለውን ነገር ፊት ለፊት ሊጋፈጡ ነብዩ ሰለላሁ ዐለይሂ ወሰለም ገቡ ማለት ነው ካንድ ወር በኋላ وظننت ገመትኩኝ አለች أنه سيبشرها بكذب أهل الإفك የዛን ያመጣጣቸው የአህለ الإفክን ውሸተኝነትን በቃ ዛሬ ግልጽ ሊያረጉ ነው ወህይ መጥቷል ወይ የሆነ ነገር ዛሬ ያለውን ነገር ውሸቱን መሆን ሊነግሩ የመጣው ብላ እየጠበቀች ማለት ነው እንዲህ ነው ችግር ላይ ያለ ሰው የተቸገረ ሰው የሆነ ነገር በተከሰተ ቁጥር ኸይር ነው የሚከጅል አሁን ይወገዳል የሆነ ችግር አሁን ይያለ በቃ የሚከሰቱ ነገር እንዳለ በኸይር ያስባቸዋል ይሄ ደግሞ ያንን በኸይር ነገር የከጀለው ደግሞ ተቃራኒ ነገር ሆኖ ሲያገኘው ደግሞ ከባድ መውቂፍ ነው قالت من አለች فتشهد رسول الله صلى الله عليه وسلم የዛኔ ከገቡ በኋላ ነብዩ صلى الله عليه وسلم ሸሃዳን አሉ ሂነ ጀለስ በተቀመጡ ሰዓት ثم قال اما بعد አሉ የአይሻ خطبه الحاجه ካደረጉ በኋላ የአይሻ አንቺ አይሻ ሆይ አሏት فانه ለመጀመሪያ ጊዜ ሲያናግሯት ማለት በዚህ ጉዳይ እስከዛሬ ምን ማድረግ እንዳለባቸውም ግራ ገብቷቸው فانه እሱኮም ቀድ በለገኒ በርግጥም ደርሶኛል አንቺ ከዛ ወከዛ ካንቺ እንዲህ የሚባል ነገር ሰምቻለሁ አሏት فإن كنت بريئة فسيبرئك الله ከዚህ ነገር የጸዳሽ ንጹህ ከሆንሽ አላህ Subhanahu Wa Ta'ala ያጠራሻል ይሄ አይቀርም وإن كنت المبت بذنب فاستغفر الله وتوب إليه فإن العبد إذا اعترف بذنب ثم تاب الله عليه አይ ይሄንን ነገር ግን አድርገሽው ከሆነ ሰርተሽው ከሆነ አሏት ወደ አላህ Subhanahu Wa Ta'ala እስትግፋር አድርጊ
ተውበት አድርጊ። አንድ ባሪያ ደግሞ ወንጀሉን በወንጀሉ አምኖ ተጸጽቶ ወደ አላህ ተውበት ካደረገ አላህ ሱብሓነሁ ወተዓላ ተውበቱን ይቀበለዋል ብለው ይህን ነገር አስቀመጡለት። ፈለማ ቀዳ ረሱሉላሂ ሰለላሁ ዐለይሂ ወሰለም መቃለተሁ ልክ ነቢ ሰለላሁ ዐለይሂ ወሰለም ንግግራቸውን ተናግረው ሲጨርሱ ወሊሀውሊ ማ ሰሚዐት ከሰማችው ንግር በጣም አስደንግጧት ኸይር ነገር ነበር የጠበቀችው። ግን ነቢዩ ሰለላሁ ዐለይሂ ወሰለም ይሄ ነገር ሰርተሽ ከሆነ ተውበት አድርጊ፣ አልሰራሽም ከሆነ ግን አላህ ሱብሓነሁ ወተዓላ ያጠራሻል ሲሏት በጣም ከበዳት ይሄ ንግግር ማለት ነው ሰለላሁ ዐለይሂ ወሰለም። ወሊሀውሊ ማ ሰሚዐት ቃለ ሰዒድ ጀፈ ደሚ ወዲያው እንባዬ ደረቀ አለች። ሐታ ማ አሒሱ ሚንሁ ቀጥራ አንድም ጠብታ እንኳን እንባዬ አይኔ ላይ እንባ የሚባል ነገር ደረቃል። ፈለማ ረአት አልአምረ ከዛሊክ ጉዳዩ እንደዚህ መሆኑን ስትመለከት ለጀዐት ሊአቢሃ ወደ አባቷ ተጠጋች ማለት ነው። ሊየንሱረሃ እንዲረዳት አይ ነቢዩ ሰለላሁ ዐለይሂ ወሰለም ይህንን ቃል ተናግሯል፣ አንተ መልስ ስጠው እኔ የምመልሰው ነገር የለኝም ብላ ወደ አባቷ ዞር ብላ ፈቃለት ለሁ አጂብ ዐኒ ረሱለላሂ ሰለላሁ ዐለይሂ ወሰለም ለነቢዩ ሰለላሁ ዐለይሂ ወሰለም መልስ ስጣቸው አለችው ለአቡበክር። ቃለ ወላሂ ማ አድሪ ማ አቁሉ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም አቡበክር ምን አለ ወላሂ እኔ ለነቢዩ ሰለላሁ ዐለይሂ ወሰለም ምን እንደምላቸው አላቅም አለ። ثم طلبت حنان أمها ወደ እናቷም ዞር አለችና فقالت لها أجيبي عني رسول الله صلى الله عليه وسلم فيما قال ለነቢዩ ሰለላሁ ዐለይሂ ወሰለም በተናገሩት ንግግር ላይ መልስ ስጫቸው ስትል እናትየው ምን አለች? فقالت والله ما أدري ما أقول لرسول الله صلى الله عليه وسلم ለነቢዩ ሰለላሁ ዐለይሂ ወሰለም ምን እንደምላቸው አላቅም። ሁለቱም እምቢ አሉ ማለት ነው። ነገሩ ግራ የሚያጋባ ነገር ስለሆነ ለመልስ የማይመች ነገር ስለሆነ فلجأت إلى من لم في السماء ወደ አላህ ሱብሓነሁ ወተዓላ ተቅጣጨች። የዛኔ ወፈወደት አምረሃ ኢለይህ ጉዳዩን ወደ አላህ አስጠጋች። ምን አለች? አስገራሚ ንግግር ተናገረች። ሲጋ ወቃለት ለሁም ለነሱ አለቻቸው ኢኒ ወላሂ እኔ እኮ በአላህ እምላለሁ አለች ለቀድ አረፍቱ አውቄያለሁ አነኩም እናንተም ቀድ ሰሚዕቱም ቢሃዛ ይህን ጉዳይ ሰምታችኋል ሐታ እስተቀረ ፊ ንፉሲኩም ውስጣችሁ ላይ እስከሚገባ ድረስ ተመቻችሁ እስከሚቀመጥ ድረስ ይሄ ወሬ ሰምታችኋል። ወሰደቅቱም ቢህ እውነት ብላችሁም ተቀብላችኋል። ፈኢን ቁልቱ ለኩም እኔ ካልኳችሁ ለእናንተ ኢኒ በሪያ እኔ ከዚህ ነገር የጠራሁ ነኝ እኔ አልሰራሁም ብላችሁ ወላሁ ያዕለሙ እኒ በሪያ እኔ ንጹህ እንደሆንኩኝ አላህ ሱብሓነሁ ወተዓላ ያውቃል። ግን ለእናንተ እኔ አልሰራሁም ብዬ ብነግራችሁ ላቱሰድቁኒ ቢዛሊክ በዚህ ነገር እውነተኛ ነች እውነት ብላችሁ አትቀበሉኝም። ወኢን እዕተረፍቱ ለኩም ቢአምሪን በዚህ ጉዳይ ደግሞ አው ሰርቻለሁ ብዬ ባምንላችሁ ደግሞ ወላሁ ያዕለሙ አኒ በሪአ እኔ ከዚህ ነገር የጠራሁኝ ሆኜ ሳለሁ ሰርቻለሁ ብላችሁ ግን ምን አለ ለሰደቅቱሙኒ ምን ትሉኛላችሁ? እውነት ብላችሁ ትቀበሉኛላችሁ። ይህን ነገር አልሰራውም ካልኳችሁ አታምኑኝ፣ ሰርቻለሁ ካልኳችሁ ግን እውነት ነው ብላችሁ ትቀበሉኛላችሁ። ወደ ተውበት ልታስገዱ ወኢኒ ወላሂ ማ አጅዱ እኔ ለእናንተ ማ አጅዱ አላቅም ወይም ደግሞ አላገኝም ለእኔ ወለኩም ለእናንተ ንግግር እንጂ እኔ ለእኔም ለእናንተም ምሳሌ አላቅላችሁም። ያን ንግግር ምን ነበር? ፈሰብሩን ጀሚል ወላሁ ሙስተዓኑ ዐላ ማ ተሲፉን ይህ ነው የኔ ንግግር አለች። ያማረ ሰብር አደርጋለሁ ሰብራለሁ አላህ ሱብሓነሁ ወተዓላ ከምታደርጉት ነገር ከሱ እገዛን እጠይቃለሁ ከምታወሩት ከምትወስፉት ነገር ማለት ነው። ثم تحولت فاتجعت على فراشي አለች። ይህን ነገር ከተናገርኩ በኋላ ዞር አልኩኝ ወደ ግድግዳ ምን አልኩኝ ወደ ፍራሼ ዞር አልኩኝና ተጠቀለልኩኝ ትላለች። ولما كانت حافظة لدينها حارسة لعفافها أيقنت بمدافعة الله عنها وأحسنت ظنها به እሷ ታውቃለች ውስጧ ላይ ንጹህ እንደሆነ ስለምታውቅ አላህ ሱብሓነሁ ወተዓላ ለኔ እርዳታውን ያመጣል አንድ ቀን ፈረጁን ያመጣል ብላ እርግጠኛ ነበረች ውስጧ ላይ ነው። قالت وانا والله حينئذ اعلم اني بريئة እኔ ንጹህ እንደሆንኩኝ ውስጤን አውቃለሁ። وان الله مبرئ ببراءتي አላህ ሱብሓነሁ ወተዓላ የኔን ንጹህነትን ደግሞ ለሰዎች እንደሚያሳውቅ አውቃለሁ። فكان الله عند ظنها الله سبحانه وتعالى እሷ እንደገመተችው ሆነላት ማለት ነው።
قالت فوالله ما رام رسول الله صلى الله عليه وسلم من مجلسه እዛው ይህንን ነገር ተናገር እንደጨረስኩኝ ነብዩ ሰለላሁ ዐለይሂ ወሰለም ከዛ መጅልስ ላይ ሳይንቀሳቀሱ ولا خرج من اهل البيت احد حتى انزل الله عز وجل على نبيه صلى الله عليه وسلم ወደ አላህ Subhanahu Wa Ta'ala ዛጋ የነበረው ነብዩ ሰለላሁ ዐለይሂ ወሰለም ሳይንቀሳቀሱ እናት አባቶቿም ሳይንቀሳቀሱ ወዲያው ነብዩ ሰለላሁ ዐለይሂ ወሰለም ወህይ ሲተላለፍ የሚመጣላቸውን የሆነን አያዝ ያ መንቀጥቀጡን ያ ክብደቱን ያን ነገር ያዛቸው ትላለች አይሻ ረዲየላሁ ዐንሃ የዛኔው ወህይ መጣላት ማለት ነው فلما سري عن رسول الله صلى الله عليه وسلم لك نبي صلى الله عليه وسلم له وحي وردولاچو سيابقا سيلققوا وهو يضحك يساقون الله النبي صلى الله عليه وسلم يقول يساقون فكان اول كلمه تكلم بها مجمره يتناقروا النبي صلى الله عليه وسلم وحي ሲመጣላቸው አንቃለ እንደዚህ ያሉ አብሽሪ ያ አይሻ አንቺ አይሻ ሆይ አብሽሪ بخير ነገር አበስሯት ነብይ ሰለላሁ ዐለይሂ ወሰለም አማላሁ ፈቀድ በራኪ አላህ Subhanahu Wa Ta'ala አጥርቶሻል ብለው ለነብይ ለአይሻ ረዲየላሁ ዐንሃ ተናገራት አላህ Subhanahu Wa Ta'ala ከሰባት ሰማይ ሆኖ የአይሻን ንጹህነት ምንም ጥፋት እንደሌለባት ምንም እንዳላጠፋች አላህ Subhanahu Wa Ta'ala innal ladhina ja'u bil ifki 'usbatun minkum la tahsabuhu sharran lakum bal huwa khayrun lakum likulli imrin minhum ma iktasaba min al-ithmi والذي تولى كبره منهم له عذاب عظيم የሚለው እስከታች ድረስ በሷ ጉዳይ የወረደ የቁርአን አያ ነው ንጹህነቷን አላህ Subhanahu Wa Ta'ala አጠራት ማለት ነው የዛኔ እናቷ በይተነሽ ለነብዩ ሰለላሁ ዐለይሂ ወሰለም አመስግኛቸው ወለሳቸው ተነሽ ስትላት ምን ትላለች እኔ ዛሬ ማንንም አላመሰግንም አላህን Subhanahu Wa Ta'ala እንጂ ብላ ወደ አላህ Subhanahu Wa Ta'ala ምስጋናን ወደ አላህ Subhanahu Wa Ta'ala አቀረበች ማለት ነው አላህ Subhanahu Wa Ta'ala ንጹህነቷን አጠራት ንጹህ እንደሆነች እንደዚህ አይነት ነገር የሚነካካት እንዳልነበረች አላህ Subhanahu Wa Ta'ala ጋፊላት ከእንደዚህ ነገር አይደለም ሊሰሩ ይቀርና ዝንጉ ናቸው ዞር ብሎ የሚያዩ ሰዎች አይደለም الخبيثات للخبيثين والخبيثون للخبيثات ቆሻሾች ለቆሻሾች ናቸው እንዲሁም ደግሞ ጥሩዎች ለጥሩዎች ናቸው ብሎ አላህ Subhanahu Wa Ta'ala አስቀመጠ ነው አይሻን ረዲየላሁ ዐንሃ አጠራት ነው ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ነገር የተናገሩትን አንዳንድ ሰዎችን ገረፏቸው አብዱላህ ኢብኑ ኡበይ ኢብኑ ሰሉል ግን አልተገረፈም ምክንያቱም እሱ ይሄን ነገር ምን አይልም ነበር አያወራም ነበር ያስወራ ነበር እንጂ አያወራም ነበር ሰዎችን ሰብስቦ እንዲህ ያለ ይነግራል ማን ወሩን የሚያሰራጨው የሱ ወታደሮቹ የሱ ከጎኑ ያሉት አጫፋሪዎቹ ናቸው እነዛን ሰሃባ እነዛን ነብዩ ሰለላሁ ዐለይሂ ወሰለም አንዳንዶቹ ገረፏቸው ነው طيب ይህ ታሪክ ይህ ቂሳ በጣም ብዙ ትምህርት ያለበት ነው ውስጡ ላይ ብዙ ትምህርት እንወስድበታለን አላህ Subhanahu Wa Ta'ala ይህንን ታሪክ ዝም ብሎ አይደለም እንዲከሰት ያደረገው ብዙ ትምህርት እንወስድበታለን ለነብዩ ሰለላሁ ዐለይሂ ወሰለም ይህን ያክል ፈተና እንዲሆን አንድ ወር ሙሉ ወህይ ሳይወርድላቸው ያሳለፉት ህክማ ጥበብ ስላለው ነው አላህ Subhanahu Wa Ta'ala ዘንድ አንድ ሰው ዱንያ ላይ ሙሲባ ሲደርስበት በላ ሲደርስበት እንዴት ነው መቋቋም ያለበት ወሬቱ መጠጋት ያለበት ምን ማድረግ እንዳለበት ማንን ማማከር ያለበት ይሄንን ብዙ ትምህርት እንወስድበታለን ከዚህ ትምህርትም የምንወስደው የአይሻ ረዲየላሁ ዐንሃ ንጹህነት ነው አላህ Subhanahu Wa Ta'ala አጥርቷታል አይሻን አላህ Subhanahu Wa Ta'ala ካጠራት በኋላ በእንደዚህ አይነት ነገር የሚወረውራት አይሻ እንዲሰርታለች እንዲያድርጋለች ብሎ አይሻን የሚወረውር ይህ ከእስልምና ይወጣል ምክንያቱም ቁርአንን ምን ያለ ነው በግልጽ እየተቃረነ ነው እንዲሁም ደግሞ ከዚህ ትምህርት በጣም የምንወስደው ከዚህ ቂሳ የምንወስደው ትልቁ ትምህርት አንድ ሰው በሚያወራው ነገር ላይ ተሰቡት ሊኖረው ይገባል እርግጠኛ ሊሆን ይገባል ማንም ስላወራ ማንም ተባባሪ የሚመጣልን ወሬ መቀበል እንዳይለብን ነው ምንጩ ከየት ነው መሰረቱ ከየት ነው የሚለውን ነገር እንዲሁም ደግሞ በማይጠቅመው ነገር ላይ ወሬን አለማብዛት ለየት ባለ መልኩ ደግሞ በዚህ ባብ ላይ ማለት ነው ቀዝፍ የሚለው ሸሪዓችን በጣም አጠንክሮታል በዚህ ጉዳይ ላይ አራት ምስክሮችን ካላስቀመጠ አላህ አራት ምስክሮችን ይዘው ካልመጡ والذين يرمون المحصنات ثم لم ياتوا بأربعة شهداء فاجلدوهم 80 جلدة والله سبحانه وتعالى አስቀምጧል ይህን ነገር ሲናገሩ አራት ምስክር ይዘው ካልመጡ 80 ግርፋት ግረፏቸው ይላል ሸሪዓ በዚህ ያስቀምጠው ሶስት እንኳን ቢሆኑ ሶስቱም ይገረፋሉ አራት እስካልሞሉ ድረስ hatta በአይናቸው በግልጽ እንኳን ቢያዩ መናገር እንደሌለባቸው ምክንያቱም ያስገርፋቸዋል አቡበክር የተባለው ሰሃቢ የሆኑ ሰዎችን ይሄንን ነገር ሲያደርጉ አየ ተመለከተ
ከዛ በኋላ ምን አደረገው? ምስክር የለውም፣ ማንም የለውም። አቡበክር አው ዑመር ከሁለት አንዳቸው ገረፉት። ምክንያቱም አላህ ሱብሓነሁ ወተዓላ ሰሃባም ይሁን ምንም ይሁን እነሱ ከአላህ ሱብሓነሁ ወተዓላ ሕክም ምንም ይላሉ ወደ ኋላ የሚንቀሳቀሱ አይደሉም ነው። ተገረፈ። ከተገረፈም በኋላም ደግሞ ተውበት አድርጋለሁ። ተውበት አድርግ ሲሉት አይ እኔ ባየሁት ነገር ላይ ተውበት አላደርግም፣ አይቻለሁ በአይኔ ያየሁት ባየሁት ነገር ላይ ተውበት አላደርግም። ግን እንደዛም ሆኖ ግን ምን አይሉም ነበር? የሱን ሐዲስን የሱን ሸሃዳ አይቀበሉም ነበር። ምክንያቱም አላህ ሱብሓነሁ ወተዓላ ፈላ ተቅበሉ ለሁም ሸሃደተን አበዳ ስላለ እነዛ ተውበት ያደረጉ ሰዎችን ሲቀር ተውበት ካደረጉ ግን ወደ አላህ ሱብሓነሁ ወተዓላ አላህ ሱብሓነሁ ወተዓላ ተዋቡር ረሒም ነው። ግን ተውበት ካላደረጉ ግን ሸሃዳቸውን እንዳትቀበሉ ይላል። ይህንም ግን እሱም ተውበት አላደርግም አይቻለሁ ያየሁት ነገር ነው ሲል ተውበት አላደርግም ሲል ሸሃዳውን ወይም ደግሞ የሱን ሐዲስ አይቀበልም ነበር። ምክንያቱም ይሄ በጣም ባቡ ዝግ ነው፣ የተዘጋ ነው፣ በትልቅ ብረት የተዘጋ ነው። እንደፈለክ ገብተህ የምታወራው የምትዋጅቅበት ነገር አይደለም ነው። አራት ምስክር ማለት በዚህ ጉዳይ ላይ አይደለም አራት ምስክር አንድ ምስክር ለማግኘት በጣም ከባድ ነው። ስለዚህ ይህን ነገር ከሩቁ እጅህን ማንሳት እጅህን ማጥራት በዚህ ጉዳይ ላይ አላህ ሱብሓነሁ ወተዓላ አተልቆታል። ኢርድ አልሙእሚን የአንድ ሰው የሙእሚን ክብሩ የሱን ሸረፉን የሱን ክብር ላይ መውደቅ ይሄ በሸሪዓችን በጣም የከረረ ነው። ነብዩ ሰለላሁ ዐለይሂ ወሰለም ኢነ ዲማአኩም ወአምዋለኩም ወአዕራደኩም ዐለይኩም ሐራሙን ከሑርመቲ የውሚኩም ሃዛ ፊ በለዲኩም ሃዛ ፊ ሸህሪኩም ሃዛ። የሙእሚን ክብር እኮ ገንዘቡ ክብሩ በሱ ላይ በሙስሊሞች ላይ በጣም ሐራም ነው የተከለከለ ነው ብሏል። ይሄን ሁሉ እንወስድበታለን። የሙእሚን ክብር ላይ ዝም ብሎ አለመዝለፍ በዚህ ጉዳይ ላይ ብቻ ሳይሆን በየትኛውም ጉዳይ ላይ ገብቶ ሙእሚን ክብር መናገር ያልተናገረውን መናገር ተአሉ ተባለ የሚባልን ወሬ ማራራት ይሄ መጨረሻው ከባድ የሆነ አደጋ አለው። አላህ ሱብሓነሁ ወተዓላ ፊት ያስጠይቀናል ነው። ከዚህ ብዙ ትምህርቶችን እንወስዳለን። ይህንን ቂሳ ብዙ ትምህርት ስላለው ዑለማዎች ይጠቅሱታል። ቡኻሪ ሙስሊም ላይ የተጠቀሰ ሰፋፊ ከሚባሉ ሐዲሶች ነው ይህ ቂሳ አይሻ በተናገረችው ማለት ነው። ይሄን አጠር ባለ መልኩ እንጂ ብዙ ፋይዳዎች ውስጥ ነው ያሉት። አላህ ሱብሓነሁ ወተዓላ ሰምቶ ከሚጠቀም ያድርገን። ሱብሓነከ አላሁመ ረበና ወቢሐምዲክ ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።